ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናሌ ተከታታዮች ለዛሬ ሰኔ 4 ከባንክና ከጥቁር ገበያ የምንዛሬ መረጃ ይዤላችሁ ቀርቤያለሁ። በዛሬ የምንዛሬ ዋጋ ተመን ከጥቁር ገበያ የ16 ሀገራት እንዲሁም የባንክ ምንዛሬ ዋጋ ተመን ይዤ መጥቻለሁ። ቪዲዮውን ላይክ፣ ሸር በማድረግ ጀምሮ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየኩኝ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። አሁን በቀጥታ ወደ መረጃው እንገባለን። በዛሬው ዕለት በጥቁር ገበያ አንዱን የስዊስ ፍራንክ በ228 ብር ከ14 ሳንቲም እየተመነዘረ ይገኛል። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዲስ ባንክ ነው። በ202 ብር ከ06 ሳንቲም ገዝቶ 206 ብር ከ10 ሳንቲም እየሸጠው ይገኛል። የኢትዮጵያ ንግድ ባንክ አንዱን የስዊስ ፍራንክ በ192 ብር ከ30 ሳንቲም ገዝቶ 196 ብር ከ14 ሳንቲም እየሸጠው ይገኛል። የግል የምንዛሬ ቢሮዎች አንዱን የስዊስ ፍራንክ በ215 ብር ገዝተው በ219 ብር ከ30 ሳንቲም እየሸጡት ይገኛል። ቀጥለን የምናገኘው የካናዳ ዶላር ነው። አንዱን ካናዳ ዶላር በጥቁር ገበያ 130 ብር ከ56 ሳንቲም እየተመነዘረ ይገኛል። የካናዳ ዶላር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። በ114 ብር ከ33 ሳንቲም ገዝቶ 116 ብር ከ62 ሳንቲም እየሸጠው ይገኛል። የኢትዮጵያ ንግድ ባንክ አንዱን የካናዳ ዶላር በ108 ብር ከ91 ሳንቲም ገዝቶ 111 ብር ከ09 ሳንቲም እየሸጠው ይገኛል። በግል ምንዛሬ ቢሮዎች አንዱን ካናዳ ዶላር በ122 ብር ከ05 ሳንቲም ገዝተው 124 ብር ከ49 ሳንቲም እየሸጡት ይገኛል። ቀጥለን የምናገኘው የአሜሪካን ዶላር ነው። አንዱን አሜሪካን ዶላር በጥቁር ገበያ 182 ብር ከ37 ሳንቲም እየተመነዘረ ይገኛል። አሜሪካን ዶላር በከፍተኛ ዋጋ እየመነዘረ ያለው ባንክ ጸደይ ባንክ ነው። አንዱን የአሜሪካን ዶላር በ161 ብር ከ81 ሳንቲም ገዝቶ 171 ብር ከ85 ሳንቲም እየሸጠው ይገኛል። የኢትዮጵያ ንግድ ባንክ አንዱን የአሜሪካን ዶላር በ154 ብር ከ61 ሳንቲም ገዝቶ 157 ብር ከ70 ሳንቲም እየሸጠው ይገኛል። የግል የምንዛሬ ቢሮዎች አንዱን የአሜሪካን ዶላር በ173 ብር ከ05 ሳንቲም ገዝተው 176 ብር ከ51 ሳንቲም እየሸጡት ይገኛል። ቀጥለን የምናገኘው የፓውንድ ስተርሊን ነው። አንዱን ፓውንድ ስተርሊን በጥቁር ገበያ 243 ብር ከ93 ሳንቲም እየተመነዘረ ይገኛል። የፓውንድን በከፍተኛ ዋጋ እየመነዘረ ያለው ባንክ ጸደይ ባንክ ነው። 216 ብር ከ81 ሳንቲም ገዝቶ 221 ብር ከ81 ሳንቲም እየሸጠው ይገኛል። የኢትዮጵያ ንግድ ባንክ አንዱን ፓውንድ ስተርሊን በ202 ብር ከ96 ሳንቲም ገዝቶ 207 ብር ከ02 ሳንቲም እየሸጠው ይገኛል። የግል የምንዛሬ ቢሮዎች ፓውንድን በ228 ብር ከ02 ሳንቲም ገዝተው 232 ብር ከ58 ሳንቲም እየሸጡት ይገኛል። ቀጥለን የምናገኘው ዩሮ ነው። አንዱን ዩሮ በጥቁር ገበያ 210 ብር ከ50 ሳንቲም እየተመነዘረ ይገኛል። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ጸደይ ባንክ ነው። አንዱን ዩሮ በ185 ብር ከ20 ሳንቲም ገዝቶ 190 ብር ከ20 ሳንቲም እየሸጠው ይገኛል። የኢትዮጵያ ንግድ ባንክ አንዱን ዩሮ በ179 ብር ከ19 ሳንቲም ገዝቶ 182 ብር ከ77 ሳንቲም እየሸጠው ይገኛል። የግል የምንዛሬ ቢሮዎች አንዱን ዩሮ በ197 ብር ከ01 ሳንቲም ገዝተው 200 ብር ከ95 ሳንቲም እየተመነዘረ ይገኛል። ቀጥለን የምናገኘው የአውስትራሊያ ዶላር ነው። አንዱን አውስትራሊያን ዶላር በጥቁር ገበያ 127 ብር ከ60 ሳንቲም እየተመነዘረ ይገኛል። የኢትዮጵያ ንግድ ባንክ አንዱን የአውስትራሊያ ዶላር በ106 ብር ከ20 ሳንቲም ገዝተው 108 ብር ከ33 ሳንቲም እየተሸጠ ይገኛል። የአውስትራሊያ ዶላር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 112 ብር ከ76 ሳንቲም ገዝተው 113 ብር ከ86 ሳንቲም እየተመነዘረ ይገኛል። የግል ምንዛሬ ቢሮዎች አንዱን የአውስትራሊያ ዶላር በ115 ብር ከ17 ሳንቲም ገዝቶ 117 ብር ከ47 ሳንቲም እየሸጡት ይገኛል። ቀጥለን የምናገኘው የቻይና ዩዋን ነው። አንዱን ቻይና ዩዋን በጥቁር ገበያ 26 ብር ከ90 ሳንቲም እየተመነዘረ ይገኛል። የኢትዮጵያ ንግድ ባንክ በ22 ብር ከ38 ሳንቲም ገዝቶ 22 ብር ከ82 ሳንቲም እየሸጠው ይገኛል። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። አንዱን የቻይና ዩዋን በ28 ብር ከ21 ሳንቲም ገዝቶ 28 ብር ከ77 ሳንቲም እየሸጠው ይገኛል። ቀጥለን የምናገኘው የኪዮ ዲናር ነው። አንዱን ኪዮ ዲናር በጥቁር ገበያ 590 ብር ከ30 ሳንቲም እየተመነዘረ ይገኛል። የኪዮ ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። በ509 ብር ከ68 ሳንቲም ገዝቶ 519 ብር ከ14 ሳንቲም እየተሸጠው ይገኛል።
የኢትዮጵያ ንግድ ባንክ አንዱን የኩዌት ዲናር በ493 ብር ከ93 ሳንቲም ገዝቶ 503 ብር ከ81 ሳንቲም እየሸጠ ይገኛል። ቀጥለን የምናገኘው የዩናይትድ አረብ ኤሚሬት ድርሃም ነው። አንዱን ድርሃም በጥቁር ገበያ 49 ብር ከ64 ሳንቲም እየተመነዘረ ይገኛል። ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። በ47 ብር ከ90 ሳንቲም ገዝቶ 48 ብር ከ90 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን ድርሃም በ42 ብር ከ09 ሳንቲም ገዝቶ 42 ብር ከ94 ሳንቲም እየሸጠ ይገኛል። ቀጥለን የምናገኘው የሳውዲ ሪያል ነው። አንዱን ሳውዲ ሪያል በጥቁር ገበያ 48 ብር ከ56 ሳንቲም እየተመነዘረ ይገኛል። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። አንዱን ሪያል በ46 ብር ከ82 ሳንቲም ገዝቶ 47 ብር ከ76 ሳንቲም እየሸጠው ይገኛል። የኢትዮጵያ ንግድ ባንክ አንዱን ሪያል በ41 ብር ከ19 ሳንቲም ገዝቶ 42 ብር ከ01 ሳንቲም እየሸጠው ይገኛል። ቀጥለን የምናገኘው የኦማን ሪያል ነው። አንዱን ኦማን ሪያል በጥቁር ገበያ 474 ብር ከ05 ሳንቲም እየተመነዘረ ይገኛል። የጆርዳን ዲናርን በጥቁር ገበያ 257 ብር ከ07 ሳንቲም እየተመነዘረ ይገኛል። የባህሬን ዲናር በጥቁር ገበያ 483 ብር ከ15 ሳንቲም እየተመነዘረ ይገኛል። የቱርክ ሊሬ በጥቁር ገበያ 3 ብር ከ94 ሳንቲም እየተመነዘረ ይገኛል። በመጨረሻ የምናገኘው የእስራኤል ሽክል ነው። አንዱን እስራኤል ሽክል በጥቁር ገበያ 61 ብር ከ58 ሳንቲም እየተመነዘረ ይገኛል። የተወደዳችሁ የቻናል ተከታታዮች ለዛሬ የያዝኩትን የምንዛሬ መረጃ ከባንክ እንዲሁም ከጥቁር ገበያ ይህን መስል ነበር። ወደ ሌላ እንዲደርስ ላይክ ሸር አድርጉት። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም።